ምንም አላህ አልበደለሽም ምንም የጎደለሽ ነገር የለም ውዷ እህቴ ኒዕማው ሁሉ ደስታው ሁሉ የሚሟላበትን ኢማንሽን ጠብቂ እንጂ ራስሽን ለጀነት አዘጋጅ እንጂ ጀነት ላይ ማንንም የማንንም ዘር ብሎ አያይም ማንንም ራሱ የበታችነት ስሜት አይሰማው ሁሉም የራሱን ኒዕማ ይዞ ይኖራል እገሌ በለጠኝ ብሎ አይጨነቅም አንዱ ከአንዱ በደረጃ ሊበላለጥ ይችላል ያለበት ደረጃ خلاص ከሱ የተሻለ እንዳሌላ አይነት ስሜት ተሰምቶት ይኖራል ረዲየላሁ ዐንሁም ወረዱ ዐንሁ አላህ የሰጣቸውን ሁሉ ወደው ደስተኛ ሆነው ይቀበላሉ እንግዲያውስ ውዷ እህቴ ባጭሩ አንቺን በተመለከተ በጀነት ተያያዥነት ያላቸው ነጥቦች በጥቂቱ ለመዳሰስ ሞክረናል እነሆ ተውባ ደምቃ የጠበቀች ነው አላህ Subhanahu Wa Ta'ala ይህች የተዋበችዋን ጀነት ለሙእሚኖች ነው ያዘጋጃት ሙእሚን ሴት እንዳለች ሙእሚን ወንድ አለ ሁሉም ይጠቀማሉ አላህ ዘንድ እውነተኛው ንጉስ ዘንድ ትክክለኛ ሰላም ያለበት ሀገር ላይ ይኖራሉ አደራሽን ይህ የሰላም ሀገር ላይ መድገቢበትን እድል አታበላሽው እድሜ እጅግ በጣም አጭር ነው እድሜያችን ሳናቀው ነው የሚሄደው የጀነት መግዣ እድሜ ነው የጀነት መግዣ ዒባዳ ነው እነዚህ እድሎችን ተጠቀሚባቸው ይሄን ያላደረግሽ እንደሆነ ጸጸትና ቁጭት ጀሃነም ይጠብቅሻል መኖሪያችን መዘውተሪያችን ጀነት ይሆን ዘንድ የጀነትን ማህር እንክፈል የጀነት ዋጋ መናገር አይደለም መልበስ አይደለም ስም ብቻ አይደለም አልዓመሉ ሷሊህ የጀነት ዋጋ የጀነት ማህር መልካም ስራ ነው ኢማን ነው በዲን ላይ ቀጥ ማለት ነው ነፍስያን ማሸነፍ ነው ከሙእሚኖች ጋር መኖር ነው ሙእሚኖችን በተግባርም በስራም መምሰል ነው وليس الأمان الباطلة ከንቱ ምኞት አይደለም የጀነት ዋጋ የከንቱ ተስፋ አይደለም ስራ ሳይሰሩ ሳይጠነክሩ በተግባር ካፍር መስሎ በተግባር ኋላ ቀርቶ በምኞት ግንባር ቀደም ሆኖ ከአይሻ ከመይሙና ከሐፍሳ ለመሰለፍ መመኘት والله ሞኝነት ነው ሰው ያልሰራውን አይበላም በምኞት ብቻ ባላለው ከብራለው ብሎ ቤቱን ቁጭ ብሎ አይውልም ቤቷን ቁጭ ብላ አትኖርም ትሰራለች ትጠራለች ወንዱን ሴቱም በአዱንያ ለመክበር በአኺራ ለመክበር ወልብስ ብቻ በአኺራ ለመልበስ ለመክበር ስምም ብቻ በአኺራ ለመክበር በአመት አንዴ መጾምም ብቻ በአኺራ ለመክበር በስም ሙስሊም መሆንም ብቻ ተግባር ሌላ ሆኖ ሳለ አበደን ካንቺ አይጠበቅም ይሄ ውድ ነገር የሚፈልግ ሰው ውድ ነገር አሳልፎ ይሰጣል አንድ ቁም ነገር ላይ ለመብቃት ሰዎች ሌሊት ሲወጡ ጠራራ ፀሐይ ላይ ሲጓዙ ክርምት ላይ ጭቃ ላይ ሲሄዱ ይታያል አዱንያዊ ጥቅም ለማግኘት ነው ነገ የሚጠፋ ነገ ጥለውት የሚሞቱ ምናልባት ከግብ ሳያደርሱት የሚሞቱ እህቴ ሆይ አላህን ፍሪ ጀነት ፈልጋለሁ ይያልሽ ሙስሊም ነኝ ይያልሽ ከጀሃነም ርቃለሁ ይያልሽ ተግባርሽ አያስዋሽሽ በቃልሽ የምትይውን በተግባርሽ አረጋግጪው እስላማዊ አለባበስ ልትለብሺ ይገባል እስላማዊ አኗኗር ልትኖሪ ይገባል ከካፍር ጋር መመሳሰልን ልትርቂ ልትጠይ ይገባሻል ስለ ጀነት ጸጋ ብዙ ነገር ብለናል ካሁን ቀደም እነሆ አንቺን በተመለከተ ጀነት ያለው አህዋል ይሄ ነው ይሄን ጀነት ትፈልጊ እንደሆነ በምኞት ሳይሆን በተግባር አረጋግጪ ስሪ ለጀነት ልፊ ድከሚ እናትሽ አይሻ ረዲየላሁ ዐንሃ ጾም ውላ ከሙእሚኖች መሪ ሙዓዊያ ገንዘብ መጥቶላት ያን ገንዘብ አጠቃላይ ለምስኪኖች ያከፋፈለችው አገልጋይ ባሪያዋ ምነው ዛሬ ጾምሽ ምታፈጥሪበት ስጋ የሚገዛበት አንድ ብሩን ካብታስቀሪ በመተላስ ሰዓት ብታስታውሽኝ አደርግ ነበር ትላታለች ያ ሱብሃንአላህ ይሄን አሳልፋ ያሰጠችው ሰጠች እንድትባል አይደለም ጀነትን ገዝታበት ነው ዛሬ በምንሽ ነው ጀነት የገዛሽ ያለው አላህን በሚያስቆጣ ነገር ይልቁንስ ጀነት ከመግዛት ይልቅ ጀሃነምን እየገዛሽ እንዳይሆን ራስሽን ጠርጥሪ የለበስሽው ያለው ልብስ አላህ የከለከለው ረሱሉ የከለከሉት ከአላህና ከመልእክተኛው የሚያርቅ ሐሳብሽ ጭንቅሽ ውጣ ውረድሽ በሙሉ ለዱንያ ሆኖ ነው አብዛኛው የሚታየው አለባበሳቸው ሲታይ አነጋገራቸው ሲታይ ሙስሊም የማይመስሉ والله ሲሉ በአላህ ሲሉ ሲሰማ ግን ምን ያክል እንደሚያስደነግጥ የሚያውቁ ያውቃሉ እስላምን አታሰድዲ በዲንሽ አትፈሪ ዲንሽን አኩሪ
በአዱንያ ስሜትን መከተል አኺራ ላይ ጀሃነም እንዲታሰሩ ያደርጋል። በአዱንያ ስሜትን ሰበር አድርጎ ሙእሚን ሆኖ መኖር ጀነት ላይ የፈለጉትን ያገኙ እንዲኖር ያደርጋል። አላህ Subhanahu Wa Ta'ala ሐዲስ ላይ ረሱል እንዳሉት ቃል ገብቷል። ባሪያዬ ሁለት ደስታ ወይም ደግሞ ሁለት ስጋትን ለሱ አላደርግም ብሏል። በአዱንያ የፈራኝና የተጠነቀቀኝ እንደሆነ አኺራ ሰላም ሰጠዋለሁ። በአዱንያ ቸላ ብሎኝ እንደፈለገ ይኖር እንደሆነ አኺራ ስጋት በስጋት ይሆናል፣ ይቀጣል፣ ይስተቃያል ብሏል። እነሆ አብዛኛዋ ሙስሊም እህት ስትታይ ጀነትን ረስታለች፣ በመላሷ ባትረሳም ጀሃነምን ዘንግታለች። ቀጥሎ ያለውን ሐዲስ ተመልከቺ፣ አድምጪ በልብሽ። ሐዲሱን አልባኒም ሌሎች ዑለሞችም ሰሒህ ያሉት ሐዲስ ነው። إذا صلت المرأة خمسها وصامت شهرها وحصنت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت. مسلم سيد بتوحيدات أنكر ريهون السيد شركن رياء يالكالك السيد أمس وقت صلاة دبقا كسجدت بامت عند ور رمضانا كزومت ራሷን ከዝሙት ከጠበቀች ባለቤቷ ሚያዛትን ከታዘዘች ሞታ ጀነት ስትገባ ከጀነት በሮች በፈለግሽው መርጠሽ ግቢ ትባላለች። አላሁ አክበር። ይህ ሁሉ ማዕረግ በኢማን ነው የሚገኘው። ሰላቷን አስተካክላ ማሰግድ ሴት ሒጃቧ ላይ ችግሩን ታዩታላችሁ። ለዲኗ ጭንቃ የሌላት ሴት አለባበሷ አነጋገሯ ላይ ታያላችሁ። በስርዓቱ ሰላቱን አላህን ፈርቶ አሳምሮ የሚሰግድ አላህ ከወንጀሎች ይጠብቀዋል። ምላሱ መጥፎ አይናገር፣ አይኑ መጥፎ አያይ፣ እጁ መጥፎ ቦታ አይሰነዘር፣ እግሩ ወደ መጥፎ አይሄድ፣ አለባበሱ እስላማዊ ይሆናል። በተቃራኒው ሰላቱ የተበላሸ ውስጡም ውጩም ይበላሻል። የውስጥ መበላሸት ምልክት ባነጋገር ባለባበስ በውሎ ይገለጣል። ስለዚህ በፈለግሽው በር ግቢ፣ ይሄ ሁሉ ያንቺ ነው። ዘመድ ቤት ሄዳችሁ ቤትህ ነው ፈለከው ግባ ስትባሉና የማታውቁት ቤት ምናልባት ለጉዳይ ሊሆን ይችላል የፈራችሁ የውጩን የግቢውን በሩላ ይከፍታሉ አይከፍቱም ብላችሁ ሰግታችሁ ተናንሳችሁ ስታንኳኩ ያለውን ልዩነት ይዩት። በኢማንሽ በዒባዳሽ በጥንካሬሽ አላህ በእጁ በመላእክቶች ያስገነባትን ጀነት በፈለግሽው ግቢ ሲገባ የእንጨትና የላሚራ በር ተረግጦ አይደለም የሚገባው። የተሰራውም ከወርቅና ከብር ነው። ስትገቢ የሚጠብቅሽ ጭቃ ወይም ደግሞ የዱንያ ሊሸት የሚችል ምንጣፍ አይደለም፣ ጀነት ነው። ገና በሩ ሲከፈት ሽታው ልብን ያርሳል። اللهم اجعلنا من أهل الجنة يا أرحم الراحمين። እህቴ ሆይ ተጠንቀቂ። የፊትና ሰዎችን ሴት ልጅ ነፃ እናውጣ የሚሉ የሸይጣን ዳዒዎችን ከምንድነው ነፃ የሚያወጡሽ? ለአላህ ከመስገድ እስላማዊ ሒጃብሽን ከመጠበቅ ጀነት የሚያስገባውን ባል መታዘዝን ከመተግበር ሙእሚን ከመሆን ከምንድነው ነፃ የሚያወጡሽ? ይልቁንስ ከሐያ ከኢማን ከእስቲቃማ ነፃ አውጥተው የጀሃነም እስር ቤት ظاهره الرحمة وباطنه من قبله العذاب ውጩ ሲታይ አስደሳች የሆነ ጀርባውና ውስጡ ዓላማው ግን ጀሃነም የሚያስወርድ ወደ ሆነ ዓላማ ነው እየጠሩሽ ያለው። እነዚህን ተጠንቀቂያቸው፣ እነዚህን ተጠንቀቂያቸው። ያልተጠነቀቅሽና ያልነቃሽ እንደሆነ ጥሪያቸውን ሰምተሽ ዘመናዊነት ብለሽ የሴት መብት ብለሽ ኢማን በልብ ነው ብለሽ ለተከተልሽ እንደሆነ የጀነትን ጸጋ ከሚነፈጉ ትሆኛለሽ። ይህ ብቻም አይደለም፣ የጀሃነም እስር ቤት ከሚገቡ ትሆኛለሽ። ላንቺ ያዝነው መስለው የሚጠቀሟቸው ቃላቶች፣ አንቺን ለማስደሰት ብለው የሚሄዷቸው አካሄዶች ሊያስደስቱሽ አይገባም። ይሄ ሁሉ የአይሁዶች የምዕራባውያን ሴራ ነው። ነፃነት ኢማን ነው። ነፃነት ዋጅብን መፈጸም ነው። ነፃነት ሰውን አለመበደል ነው። ነፃነት የማንንም ድርሻ የማንንም ሐቅ አለመንካት ነው። ነፃነት ሙእሚን ሆኖ መብትና ግዴታን አውቆ መኖር ነው። መታነቢው መጽሐፍ ምረጪ፣ መታነቢውን መጽሔት ጋዜጣ ምረጪ፣ መታደምጪውን መገናኛ ሚዲያ ለይተሽ ወቂ። ጆሮሽ እዛም እዚህም የሰማ እንደሆነ ልብሽ እዛም እዚህ የናፈቅ እንደሆነ ያጠሙሻል፣ ገደል ይከቱሻል። የፊትና ዘመን ነው። በተለይ ያለንበት ዘመን ሚዲያው በሙሉ እስላም ላይ ጦርነት የከፈተበት ጊዜ ነው። እንደኛ ሁኒ እያሉሽ ነው። ጋዜጣውም ሚዲያውም ሴቷ ላይ እየተረባረበ ነው። በዛም በዚህ
ነፃ እናውጣ እያሉ ከምን ከጀነት አደራሽን ራስሽን ጠብቂ አትታለይ ጠላቶችሽ እንደሆኑ ወቂ ሸይጣን ጠላታችን ነው የሸይጣን አጫፋሪ አጋሮችም ደግሞ ጠላትሽ እንደሆኑ ወቂ ጠላቱ የሰጠውን ምክር ተቀብሎ መሄድ ማን ነው ሞኝ ካልሆነ በስተቀር ቻናሎች አንዳንዱ ጋዜጦች መጽሔቶች መጥፎ ጓደኞች የሰረጩት ያለው መርዝ አይግደለሽ ተጠንቀቂ በጊዜያዊ ደስታ ዘላለማዊ ደስታ የአኺራ ኒዕማ እንዳታጪ ልትሰጊ ይገባሻል እነዚህ ሁሉ ሰዎች ሴትን ነፃ እናውጣ የሚሉት ዓላማቸው አንድና አንድ ብቻ ነው አላህ ሱረቱ ኒሳ ያንቺ የሴቶች ምዕራፍ ላይ 89ኛው አንቀጽ ላይ ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑነ ሰዋአ ጠላቶች አፈንጋጮች ሙጅሪሞች እናንተም ከፍራችሁ እነሱ እንደከፈሩት አንድ እኩል እንድትኖሩ ነው የሚፈልጉት خلاص ሄዶ ለማክፈር ነው እንጂ የምን ሒጃብ ነው ያስብሉሻል መጨረሻ ላይ የምን ጺም ነው የምን ሱሪ ልብስ ማሳጠር ነው ያስብሉሻል መጨረሻ ላይ በዚህም ትከፍሪያለሽ ሳታቂ የምን ሞቶ መቀስቀስ ነው ያስብሉሻል ሌባ ሁሉም ሰው ሌባ በሆነ ይመኛል ዝሙተኛ ሁሉም ሰው ዝሙተኛ በሆነ ይመኛል ሰዎች ላይ የተወሱን ብቻ እንዳያዋሩት ማለት ነው የተለመደ ጉዳይ እንዲሆን አንቺንም ለዚህ ነው እየጠሩሽ ያለው ምንም አይመለከታት ሴት ልጅ ተገላልጣ ተካኩላ ተውባ ጎማ ለማስተዋወቅ ስትመጣ ምንድነው መልእክቱ በየጋዜጣው በየመጽሔቱ የመጀመሪያ ፔጅ ላይ የሴት ልጅ ፎቶ ሲወጣ ምንድነው መልእክቱ አላማው የዘፋኞች ታሪክ የፊልም ተጫዋቾች ታሪክ የተለያዩ ሰዎች ታሪክ ሲዘረዘር ምንድነው አላማው በዚህ ነገር አንቺን ቢዚ ለማድረግና እስቲቃማ ውስጥ ገብቶ ቁርአን የማንበብ ልምድ ሐዲስ የማንበብ ልምድ ዝክር የማሐፈዝ ቁርአን የማሐፈዝ ልምድ ኋላ ቀር መስሎ ታይቶሽ በዘመናዊነት ወጥመድ ውስጥ አስገብተው ነዓም ጀሃነም ሊከቱሽ ነው የሚፈልጉት ንቂ ተጠንቀቂ አላህ ይጠብቅሽ አላህ ጀነትን ሄደው ሰላም ከሚያዩ በሰላም ከሚኖሩ ሰዎች ያድርገን የጀነት መንገድንም ያግራልን አስአሉላህ አን ይወፍቀ ኒሳء